በፍሪ ቪዛ ለሚመጣ ሰው ወላሂ እየተጨነቅኩ ነው ማለት ነው። ባሏ 5 ወር ተቀመጠ፣ ወንድሟ 9 ወር ተቀምጧል። እኔ ስነግርህ ማለት ነው ስራ የምትነቅሰው በጋ አልጠብቅም፣ መዝራዕ አልሰራም፣ የሆነ እንደ ንጉስ ራስህን የምታይ ሰው ጭራሽ በፍሪ ቪዛ መምጣት የለብህም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ቪዲዮአችን ደግሞ በፍሪ ቪዛ ወደ በቃ አትምጡ፣ በቃ ወደ በፍሪ ቪዛ ማለት ነው። ስራ የለም፣ ሰው አመት እየተቀመጠ ነው። በፍሪ ቪዛ እየመጡ አመት እየተቀመጡ ነው። ይሄን ቪዲዮ እስከመጨረሻው ካያችሁ በእርግጠኝነት በፍሪ ቪዛ ለመምጣት ምንም አይነት ነገር በቃ አትወስኑም ጭራሽ ማለት ነው። ይሄን ቪዲዮ እስከመጨረሻው ተከታተሉት፣ ምክንያቱም ሰው በጣም እየተሰቃየ ነው። በተለይ ወንዶች እስከ 1 ሚሊዮን ብር እየጨረሱ እየመጡ ስራ የለም። በቃ ስራ በፍሪ ቪዛ ቢያንስ ከ100 ሰው 5 ሰው ነው ስራ እያገኘ ያለው በፍሪ ቪዛ ማለት ነው። በቃ መምጣት ካሰባችሁ ማለት ነው እንደምንም ብላችሁ በኮንትራክት ቪዛ የምትወለው እንደምንም ብላችሁ ማለት ነው። ሰው በጣም ቤተሰብ እየተጨነቀ ነው። ቤተሰብ እየተጨነቀ ነው በፍሪ ቪዛ ለሚመጣ ሰው። በፍሪ ቪዛ ጭራሽ በቃ አታስቡት። ብሩን እሰቡት እንግዲህ ኮንትራት ቢያንስ ጨረሳችሁ ከተባለ እስከ 350 ሺህ ብር ነው ኮንትራት ቪዛ ማለት ነው። ይሄንኛው ግን እስከ 1 ሚሊዮን ብር ሊጨርሱ ትጨርሳላችሁም የጨረሸም ስላለ ማለት ነው። ስለዚህ በቃ እኔ ምን ልበላችሁ፣ እኔ ምን ላስረዳችሁ። እኛ እኮ ተሳቀቅን፣ ለጓደኞቻችን እኛ ተሳቀቅን። እኔ የመጣሁት በኮንትራት ቪዛ ነው። እስከ 350 ሺህ ብር ጨርሻለሁ። ስለ ኮንትራት ቪዛ የት እንደምታገኙ እንዴት እንደምታገኙ ቀጣይ ቪዲዮ ሰራላችኋለሁ። ኢንሻአላህ ቀጣይ ቪዲዮ ሰራላችኋለሁ። ለምን እኔ ወላሂ በጣም እያዘንኩ ነው። በቃ በፍሪ ቪዛ ለሚመጣ ሰው ወላሂ እየተጨነቅኩ ነው። ወንድሞቼ እኔ ከልቤ ነው የምነግራችሁ። እዚህ ጋር እናንተ እህቶች አረብ ሀገር ያሉ በቃ እየተጨነቁ ነው። እናትና አባት ብር ትጠይቃለህ ገና። እመነኝ አንተ በፍሪ ቪዛ ከመጣህ ብር ትጠይቃለህ አልኩህ። ብር ከቤተሰብ ትጠይቃለህ በፍሪ ቪዛ ከመጣህ። በተለይ በጣም የሚቸገረው ማን ነው ታውቃለህ? ቋንቋ የማይችል ሰው እንኳን በፍሪ ቪዛ ለሚመጣ ሰው በኮንትራት ለሚመጣ ሰው ቋንቋ ካልቻልክ ማለት ነው የመጨረሻ መቀመቅ ውስጥ ነው የምትገባው። በፍሪ ቪዛ የሚመጣ ሰው ለስራ በፍሪ ቪዛ የሚመጣ ሰው በሁለት እግሩ እሳት ውስጥ ገባ። በፍሪ ኢቃማ የሚመጣ ሰው በሁለት እግሩ ማለት ነው። እኔ በደንብ የምነግርህ ማለት ነው። በጣም በደንብ አድርገህ አዳምጠኝ። ይሄን ቪዲዮ ለቤተሰብ ላሰበ ሰው ይጠቅማል ለምትሉ ሰው ሼር አድርጉ። በስሬስሊ ማለት ነው። ይሄ ቀልድ አይደለም። በጣም ሰው እየተሰቃየ ነው። ስንት ወንድሞቻችን ናቸው ስራ አጥተው የተቀመጡት። በተለይ ደግሞ ስራ የምትንቅ ሰው መምጣት የሌለብህ ማለት ነው። ስራ የምትንቅ ሰው በጋ አልጠብቅም፣ መዝራዕ አልሰራም፣ የሆነ እንደ ንጉስ ራስህን የምታይ ሰው ጭራሽ በፍሪ ቪዛ መምጣት የለብህም። ትንሽ እውቀት ያላችሁ የሹፍርና እውቀት፣ አረበኛ እውቀት ያላችሁ ምናልባት ትንሽ እናንተ ልትወጡ ትችላላችሁ። ቋንቋ ስለምትችሉ ስራ ትጠይቃላችሁ። አንተ ግን ቋንቋ አትችልም፣ የስራ ልምድ የለህም። እንዴት ብለህ ነው ስራ እንኳን የምትጠይቀው ሰዎችን? በዘመድ ስራ ማንም አይረዳህም። እኔ ልንገርህ፣ እዚህ ከመጣህ ማንም አይረዳህም። ያለህ ብር ያለህ ነው የሚመስላቸው። ማንም ቤተሰብህ ይጨነቃል። ስራተው 1 አመት እኔ አንዷ ስነግረኝ ማለት ነው ባሏ 5 ወር ተቀመጠ፣ ወንድሟ 9 ወር ተቀምጧል። እኔ ስነግርህ ማለት ነው በስሬስሊ ማለት ነው ባሏ 5 ወር ወንድሟ 9 ወር ያለ ስራ ተቀምጠዋል። አሁንም ማለት ነው ላይ ንገሯቸው። ኮሜንት ላይ ታውቃላችሁ ብዙ ሰዎች በተለይ እዚህ ያላችሁ ስለ ፍሪ ቪዛ ጭንቅ፣ ስለ ስራ ማጣት ታውቃላችሁ። አብዛኛው ሰው ኢጃዛ ውስጥ ነው ታውቃላችሁ ሁላችሁ። እኔ ለጓደኞቼ ተጨነቅኩ። የኔ ጓደኛ ማሳደሻ ደረሰበት። ምንም አይነት ስራ ሳይሰራ ማሳደሻ ደረሰበት። ምን ያርግ ታዲያ ይሄ ልጅ? እኔ እኮ ተጨነቅኩ ለጓደኛዬ። ገባችኋ? ይሄ ልጅ ምን ያድርግ አሁን? ወደ ሀገር ይመለስ? እሰቡት። እሺ አሁን ከቤተሰብ ብር ሊቀበል ነው? እሰቡት። ይሄ ነው ምን ሊያደርግ ነው? እሺ አሁን
እንደዛ አይነት ጥፋት ሊደርሳችሁ ይችላል። በኮንትራት ቪዛ እንደምንም ብላችሁ ፈልጋችሁ ደላላ ጠይቃችሁ እኔ በቀጣይ ቪዲዮ ስለ ኮንትራት ቪዛ አንዳንድ መረጃ ሰራላችኋለሁ። ስላለፍኩበት ነው እኔ የምናገረውም እዚህ ጋር ቀጣይ የምሰራላችሁ ያለፍኩበትን ነገር ነው። ስለ ፍሪ ቪዛ ደግሞ በጓደኞቼ ስላየሁን ነው። እዚህ መጥቼ ብዙ ጓደኞች ስራ እንደፈቱ ነው ማየው፣ እንደተጨነቁ ነው ማየው። ስለዚህ ስለ ኮንትራት ቪዛ እንዴት እንደምታገኙ ስላለው መረጃ ቀጣይ ነግራችኋለሁ። እዚህ ጋር ደግሞ በፍሪ ቪዛ የመጣችሁ ወንድሞች ደግሞ ስራ አትምረጡ፣ በቃ አትቀመጡ። መዝራም ይሁን በጥበቃም ይሁን ለጊዜው ስሩ። በቃ በመሃል ታፈላልጋላችሁ። ፍሪ ስለሆናችሁ በቃ ታፈላልጋላችሁ በመሃል። ገባችኋ? ተቀምጣችሁ ቤተሰብ አስቸግራችሁ አይሆንም። በት ማለት ግድ ነው። አብሽሩ። ስራ ካለ ደግሞ እንጠቋቆማለን። እዚህ ጋር ስራ ሳገኝ ምናምን እኔ እጠይቃለሁ። ለምን እዚህ ጋር ጓደኞቻችሁ ናችሁ፣ ቤተሰቦቻችሁ ናችሁ፣ አንድ ሀገር ልጆች ነን። ስደት ላይ ብሔር የለም። ስደት ላይ የአንድ ሀገር ልጆች ነን። በቃ እንደ ሌሎች እዛ ሀገር ላይ እንደ ሌሎች ሰዎች እንድንተጋገዛለን። በቃ እኔም ስራ እጠይቃለሁ። እዚህ ጋር ስራ የምታገኙ ደግሞ ስራ የሰማችሁ ኮሜንት ላይ አስቀምጡ። እንዲሁም ደግሞ ኢንቦክስ አውሪ፣ ችግር የለውም። በቃ ለአስፈላጊው ሰው ስራ እንዲያገኙ ሪኮመንድ እናደርጋለን። በቃ መረጃ እስኪ እንለዋወጥ፣ እንተዛዘን፣ እንግባባ። እስኪ በቃ እንግባባ፣ መረጃ እንለዋወጥ፣ እንደ ሌሎቹ ሰዎች እንደጋገፍ። እስኪ እንደ ሌሎች ሀገሮች እኛ እኮ በቃ ተባላን። አሁን ሌላ ሰው ስራ ቢያገኝ የሀገሩ ልጅ ማስገባት አይፈልግም። በፍሪቃ የመጣውን ማስገባት አይፈልግም። በኮንትራት ሌላ ሰው አምጥቶ ብር ማግኘት ነው የሚፈልገው፣ ልክ እንደ ደላላ ማለት ነው። ስለዚህ ለመተጋገዝ እንሞክራለን። ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ እንደዚህ ጠቃሚ መረጃዎችን ታገኛላችሁ። ስደት ላይ ደግሞ ስንኖር ደግሞ እየተደጋገፍን ነው። ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ። ይህን ቪዲዮ ደግሞ ይጠቅማል ለምትሉ ሰው ጠቅላላ ሼር አድርጉ። ይጠቅማል ለምትሉ ሰው ሼር አድርጉላቸው። ምክንያቱም ሰው እየታደግን ነው። እዚህ ጋር ይህን ቪዲዮ አንድ ሰው አይቶ ሊመረምር ይችላል፣ ራሱ በቃ ሊያስብ ይችላል። ስለዚህ እየተጠቃቀምን እየተወያየን ስለሆነ ይሄን ቪዲዮ ሼር አድርጉ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ስደት ላይ ያለን ሁሉ አላህ ያሳልፍልን። በቃ የተሻለ ርዝቅ ይስጠን። በቀጣይ ቪዲዮ ደግሞ ስለ ኮንትራት አንዳንድ መረጃዎችን ወይም ደግሞ ኮንትራት ቪዛ የምታገኙበትን አይነት መረጃ እኔ ያሳለፍኩትን ከየት ቪዛ እንዳገኘው ምን አይነት ኤጀንሲ የሚለውን በቃ አንዳንድ ነገር ሪኮመንድ አደርግላችኋለሁ። ምናልባት በዛ ሊሳካላችሁ ይችላል። እኔ እስከ 3 ወር ድረስ ፈጅቶብኛል። 3 ወር ወደ